ለምንድነው የተገናኘንበት ቦታ ደግመህ የቀጠርከኝ? ህይወት አንዳንድ ጊዜ ባመጣችበት ነው የምትመለሰው። ማለት እንለያይ። የሚያስቅ ነገር ነው እንዲያወራው። አይ አይደለም። እሺ እንለያይ። አልገባኝም። ያሳለፍነው ነገር ላንቺ ምንም አልነበረም ማለት ነው? በምን አወክ? እንለያይ ስልሽ ሳክሽ። ለምንም ብለሽ አልጠየቅሽኝም። አላራምድ ካለ እግርም ይቆረጣል። አንድ ህይወት አንድ እድል። ጭራሽ ተስማማሽ? ታውቃለህ እኮ መለየት አዲስ አይደለም። ከኔ መለየትሽ ግን አዲስ ነው። አልነበረም ማለት ቀድሞንም ወደ ሰበረኝ ሰው መመለሴ ነው ጥፋቴ። አስመሳይ። ካንቺ ጋር ያሳለፍኩ ጊዜ ነው የሚጸይፈኝ። ላንቺ ራይድ ጥሪሽ ይብላኝ በይልኝ ዓለም ብትረሳሽ ፍቅር ለማልነሳ ልብ የተሰበረበት ቦታ ይብላኝ ነው እንጂ ልብ የሚድንበት ሆድሽ ጀው ህመሜ የማያድሩበት ቤት ማምሸት ደስ አያሰኝም። አደራህን በማይዳሰስ ምኞት ውስጥ እንዳታቆየኝ። ምኞቱ መልካም ከሆነ ቢቆይስ ምን አለበት? አሳውን ከውሃ ውስጥ አውጥቶ ከመስመጥ አዳንኩት ከሚል ወዳጅ ይጠብቃችሁ። በህይወቴ ውስጥ አጉል ሐሳብ ይመስላችሁ አብሳችሁ ልትበሉኝ የተዘጋጃችሁ ሰዎች የእናንተ እርዳታ ሚገለኝ እንጂ የሚያድነኝ ስላልሆነ የፈጠረኝ አምላክ እንደ ፍጥር ጥሩ ያድርገኝ። ለበጎ ሐሳባችሁ ግን በጣም አመሰግናለሁ። የተኛ ሰው ህልም ያየ እንደነበር ከተነሳ በኋላ እንጂ አያቀውም። ልክ እንደዛውም ከአኺራ ዝንጉ የሆነ ሰው ሙቶ ከተነሳ በኋላ እንጂ ብዙ የከሰራቸው ነገሮች እንዳሉም አያውቅም። አላህ ሁላችንን የሚዘንልን። አላህ ከዘንጊዎች አያድርገን። አላሁማ አሚን።